ሰላም ሰላም ውድ የመድኃኒት ዩቱብ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን አለሁ ሰላም ነው፣ ደህና ነኝ። ክብር ይስፋ መድኃኒዓለም። ዛሬ የሆነ ማጫወታችሁ ነገር አለ፣ የምነግራችሁ ነገር አለ። ምን መሰላችሁ እዶቼ፣ በህይወታችሁ ሰው ናችሁ ትሳሳታላችሁ አይደለ? ከአንድም ሰው ልጅ አንዴ ይሳሳታል፣ ሁለት ሲሆን ግን በጣም ይደብራል። እና ያው እንግዲህ ታውቃላችሁ እርጉዝ ነኝ ብያችኋለሁ። ትንሽ ይከብዳል። አንዳንድ ጊዜ መቸኮል ጥሩ አይደለም። ከችኩልም ደግሞ ሀዘን ወይ ደግሞ ይሉንታ ማብዛት ጥሩ አይደለም። ይሉንታ ይጎዳቸዋል። ለሰው ማዘንም ጥሩ አይደለም። ለምን እንደሆነ በኋላ እመጣላችኋለሁ። ምክንያቱም ለሰው ልጅ ለራሱ ኖሮ ለራሱ የሆነ ነገር ተርፎት ለራሱ ደስተኛ ሆኖ ነው አይደለ ለሌላ ሰው መኖር ያለበት። ግን ራሳችሁን በሚጎዳችሁ ራሳችሁን በሚነካችሁ ባይሆን ጥሩ ነበር። ግን በህይወቴ ላይ እያንዳንዱ ስህተቶቼ ምናልባት ትላንትና በነበረኝ ህይወቴ የልጅነት ያለማወቅ ብዬ ነው ራሴ አልወቅስም። በዛ ነገር መማር ሲገባኝ፣ በዛ ነገር ጎበዝ መሆን ሲገባኝ፣ በዛ ነገር ያለፍኩበትን ቻሌንጅ፣ ያለፍኩበትን መከራ፣ ያለፍኩበትን ውጣ ውረድን እያወቅኩኝ ግን በምን አምናለሁ መሰላችሁ? ወይም ደግሞ የማስበው ነገር እኔ የሆነ ሰው ጋር አብራችሁ ሼር አድርጋችሁ ስትኖሩ የተሻለ ሰው ትሆናላችሁ፣ ትጠነክራላችሁ። በቃ አለ አይደለ? እንደዛ ብዬ ነበር የማስበው። ከአንድ ሰው ሁለት ሰው ይሻላል። በቃ አለ አይደለ? እኔ የማላውቀው ነገር ያ ሰው ጋር አለ፣ ያ ሰው ጋር የሌለ ነገር እኔ ጋር አለ ብዬ ነው የማስበው። ግን የእውነት ስህተት ነው። እያንዳንዱ ነገር እኔ አስቤ እኔ እንደማስበው እኔ እንደተመኘሁት እየኖርኩ ወይም ደግሞ አብሬው የምኖረው ሰው እንደዛ ሆኖ አላገኙትም ማለት ነው። ታውቃላችሁ አንዳንድ ሰው አንደበቱ በጣም ብልጥ ነው። ንግግር ከቻላችሁ ከሰው ጋር ታድራላችሁ። ከራሴ በጣም የምጠላው ነገር ብኖር ውዶቼ ሰው ልጅ በጣም አምናለሁ እስከ ጥግ ድረስ ከማመንም አልፎ ሁለቴ ሶስቴ የሆነ ሰው ሲያጠፋ ማለት ነው ከዛ ውድቀቱ እንዲማርና እንዲነሳ እንዲቀየር በጣም በቃ ዝም ብዬ ወይም አልቅሼ ወይም ደግሞ እግዚአብሔር ያለ ምክንያት ይሄ ሰው በህይወት አልመጣምና እግዚአብሔር ፈቅዶ ነው፣ በቃ እግዚአብሔር ሆይ ምክንያት ነውና ብርታት ሆነኝ ብላችሁ ታልፋላችሁ። ግን ታውቃላችሁ አንዳንድ ጊዜ ከእግዚአብሔር ነው የተሰጠኝ ብላችሁ ስትጠብቁት አንዳንድ ጊዜ ሰይጣን ሊፈትንም ያደርጋል። የምር በቃ በተለይ ይሄን 5 ወር ለኔ እጅግ በጣም ፈተና፣ እጅግ በጣም ክፋት፣ እጅግ በጣም ለቅሶ፣ በቃ እጅግ በጣም ችግር ነው ታውቃላችሁ ያጋጠመኝ። ምን ብዬ ልንገራችሁ? አንደኛ ነገር ቤተሰቦቼ ናቸው እንዳልል፣ ሰው ነው እንዳልል፣ በራሴ ፍላጎት በራሴ አለ አይደለ ፈልጌ ያደረኩት ነገር ስለሆነ ለሰው መፍረድ አልችልም። ግን
የሆነውን ነገር ደግሞ መመለስ አልችልም። ግን በሆነው ነገር አለ አይደለ እግዚአብሔርን መንካት እግዚአብሔርን ማማረር ሆነብኝ ማለት ነው ነገር ሁሉ እና ታውቃላችሁ ሰው አንዴ ሶስቴ አራቴ ምናምን ያጠፋልና ግን ሆነ በቃ እኔ ነገን አብረን እናድጋለን፣ ነገን አብረን ትልቅ ቦታ እንደርሳለን ብላችሁ ስታስቡ ያ ሰው ግን ምን እንደሚያስብ በቃ ታውቃላችሁ። በተለይ ደግሞ ወንዶች ማለት ነው ምን እንዳየባችሁ ታውቃለህ? እኔ ከወንድ ጋር የማውራት ወይም ደግሞ እንደዚህ የመቀለድ እንጂ ሪል ህይወት ኖሮኝ የእውነት ፍቅር ወይም ደግሞ የእውነት ወደዚህ ረጅም ሰዓት አላቅም ለመናገር ማለት ነው። ምክንያቱም እኔ ስደትን ያየሁት በ14 ዓመቴ ነው። በ15 በቃ 14 ዓመት ከምናምን ነው። 15ም አልሞላኝም። ከዛን ባሻገር 10 ምናምን እኔ ስደት ላይ ነው የቆየሁት። አላቅም ማለት ብዙዎቹ ምን ይላሉ መሰለህ እናንተ ሴቶች ሀብታምን እንጂ ሀብታም ወንድን እንጂ ደሃን አትፈልጉም ምናምን ይባላል። እና ያ እንትን እኔ ሁሌ እል ነበር እግዚአብሔር የባረከው ከሆነ ምንም ባይኖራችሁ ሰርታችሁ አብራችሁ ታድጋላችሁ፣ ሰርታችሁ አብራችሁ ትኖራላችሁ። በቃ እኔ የማምነው ሰርቶ አብሮ የማደግን እንጂ ከኋላ በቃ አይደለ ሌላ ህይወት ሌላ አላማ እያለ ሰው እንዲህ ተንኮል ይሰራል ምናምን ብዬ አላሰብኩም። በቃ ሁልጊዜ የሆነ ጥፋት ሲጠፋ ባለማወቅ ነው፣ ወጣትነት ነው፣ ያለማሰብ ነው፣ ትላንትና እንደዚህ አይነት ኑሮ ያለመኖር ነው። ግን እሱ ኖሮት ከኔ የበለጠ ብዙ ሴቶችን ብዙ አይነትን ጓደኛ አይቶ ያለፈ ነገር ነውና ግን በዚህ ሳምንት ግን በጣም እኔ ትዝ ካላችሁ ወደ ሐኪም ቤት ስሄድ ቪዲዮ ለቀን ነበርና ከዛን ቀን ጀምሮ አሞኝ ተኝቻለሁ። 9 ወር ገብቻለሁ። ግን ያው ህመም እንጂ መውለድ ምናምን የለም። ግን በጣም ያመመኝ ነው እና በዛ ባሻገር ማለት ነው በእውነት እኔ ያየሁት ምን መሰላችሁ ሰው ልጅነት ያው እድሜ ትልቅ ስለሆናችሁ ልጅ ስለሆናችሁ አይደለም። እድሜ ሳይሆን አስተሳሰብ አለ አይደል? ሰው ልጅ እንዴት እንደሚያስብ እንዴት እንደሚሰራ ራሱ ያውቃል። ግን ምን ልበላችሁ ግን እቺን 5 ወር በቃ እኔ እየደከመኝ ምንም መስራትም ሲያቅተኝ በነገራችን ላይ ከአረብ ሀገር ከመጣሁ ብዙ አይነት ስራ ሰርቻለሁ። ምክንያቱም ተመልሼ ስደትም መሄድ ስለማልፈልግ ቤትን ተከራይቼ ጠላ አረቄ መሸጥ ጀመርኩ። እዚህ ቤቴም ሰርቼ ከጨረስኩ በኋላ መስራት ጀመርኩ። ግን እስከ 4 ወር ሰርቼ ነበር ማለት ነው። እስከ 4 ወር እዚሁ ቤት ውስጥ ጠላም አረቄም እያረኩ እየሸጥኩ ነበር። ዶሮም ጀምሬ ነበር። እነዛም በቃ ግማሹ አለቁ፣ ግማሹ ሞቱብኝ። ግማሹም ደግሞ እኔ እንደዚህ በምሰራበት ሰዓት ማለት ነው ምች ነው ምናምን ተብዬ በጣም ማለት እርግዝና ውስጥ ምች ነው በጣም ታመምኩ፣ ተውኩት። በምታመምበት ሰዓት ያው እነዛ ዶሮች መንከባከብ ከሌለ ዶሮቹ በሽታም ሲመጣ ይሞታሉ። ወደ 8 ዶሮች ሞቱ። 4ቱ ሸጥኳቸው ማለት ነው። ወደ 20 ዶሮ ገዝቼ በቃ አይጥሉም እንቁላል ገና እንክብካቤ ስተንከባከባቸው ምናምን አድጎ ምናምን ይደርሱልኛል ብዬ ማለት ነው። ግን እኔ የምለፋው ነገር ታውቃላችሁ እሱ ይሆናል አይደለ? መቼ ነው ያወቅኩት? ከትላንትና ነው ያወቅኩት። ማለት ሰው በደህና ጊዜ ያሰበውን የጠጣውን ያወጣዋል አይደለ? ከትላንትና ግን በቃ የሆነ አረብ ሀገር ሄዳ የመጣች ሴት ተፈላጊ እንዳለ የላት
እኔ የሆነ የሚፈልገኝ ሰው አጥቼ ከእሱ ጋር መኖር እንጂ ጀመርኩ ምናምን በቃ እንደዛ ሲናገረኝ በተለይ በጣም እያመመኝ ነበረ። በጣም ከፍቶኝ በዚህ ህመም ላይ ያለውን ሰው ማጽናናት ሲገባው በቃ አይዞሽ እኔ በጣም እንጃ በቃ የሆነ ስትረስ ብዙ ነገር ቤታችን ውስጥ ጎሎ እያለ እያወቀ ታውቃላችሁ። የሆነ ከዚህም በፊት ለመስቀል ለእንቁጣጣሽ ገንዘብ ባለኝ ሰዓት ከፍት አርዶ ነበረ። እሱና ወንድሜ ተባብሮ ያንን ቅርጫ የእንቁጣጣሽንም ገንዘብ የመስቀሉንም አልሰጡኝም ነበር። ከዛ ሰዓት ጀምሮ ብዙ ጊዜ በቃ የምሰራበትም ብሩ ወደ ብቻ የአንዷ ላም ወደ 30,000 የአንዷ 18 ምናምን ነበር የተገመተ ያ ብር። በቃ ይሄንንም ቤት ስሰራ ብር የለኝም። እነዚህንም ደግሞ እንደዚህ ለምን ያንን ብር አልነካም፣ ያንን ከፍት ሽጬ ትርፍ አገኛለሁ ምናምን ብዬ ነበር። ጠላም ዶሮም እንደዚሁም ደግሞ እዚህ ማምጥቼ አረቄ እስከምሸጥ የደረስኩ ማለት ነው። ምክንያቱም ስደትን ሽንት ቤት ማጠብ ነው፣ መከራ ነው። የሰው ቤት ድጋሚ አላይም። በቃ አረብ ሀገር በቃኝ ብዬ ነበር የመጣሁት ማለት ነው። እና ያን ሁላ በዛ ያንን ብር ስጠይቃቸው ሁለቱም ለእኔ ግልጽ ሊሆኑ አልቻሉም ማለት ነው። እኔ ጋር የለም አልተቀበልንም። በቃ ታውቃላችሁ ሰፈር ውስጥ የወሰዱትን ሰዎች ስጠይቃቸው በቃ ለእኔ በቃ አላለ እኔ ቸግሮኝ የሚቸግረኝ አይመስላቸውም። እና በጣም እውነት